ሰላም እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ዶክተር አሸብርና ሌሎችም ከሚለው መጽሐፍ እገዛላታለሁ የሚለውን ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። እገዛላታለሁ። ቆንጆ ማለት ለአይን የሚማርክ ለጆሮ የሚጥም የሚያምር የሚያስደስት የሚያማልል ሰው፣ እንስሳ፣ ሳር፣ ቅጠል፣ አየር፣ ውሃ፣ ቃል፣ ሁኔታ፣ ድርጊትም ሌላ መዓዛ ትርጉም ይኖረዋል። አሻሚ ነው ቃሉ። ውብ የሚለው ቃል ግን አያሻማም፣ አያደናግርም። ውብ ማለት እናቴ ማለት ናት፣ የኔ እማማ ብቻ። አዎ እናቴ ውብ ናት፣ በችግር የማይፈታ ውበት። ማንም በአድናቆት ቃል በእንቶ ፈንቶ ድለላ ሁሉን እጁ አስገብቶ የማይተረትረው ነጭ ቱባ ናት እማማ። ፈገግ ስትል ከጥርሶቿ ድል ማድረግ በአካባቢው ይነዛል። እንደ እናቴ ፈገግታ ልብን የሚሰነጥቅ ሳቅ አላየሁ። የእናቴ ፈገግታ ብርታቴ ነው። ሰውነቴ በፈገግታዋ ይታደሳል። የተፈጥሮ ፍልውሃ ነው ፈገግታዋ። ሕይወት ወገቧን አስራ ልታስለቅሳት ድንጋይ ስትፈነቅል እናቴ እማምዬ የኔ ፀሐይ በአንዲት የአሽሙር ፈገግታ ትደቁሳታለች። ሕይወት የጨለማ አረሟን በቤታችን ላይ ስትዘራ እናቴ በፈገግታዋ ትመነጋግለውና የደስታና የሐሴት አዝመራ ቤታችን ይዘናፈላል። እዛ ማሳ ውስጥ ነው እኔ ቦርቃለሁ። አውቆም ይሁን ሳያውቅ አባቴ ቤታችንን የምድር ዋልታ ላይ በበረዶ ገነባው። እናቴ በፈገግታ ገመድ ጎትታ መሃል አዲስ አበባ 4 ኪሎ ፀሐይ የሞላበት አመጣችው። ቤቱን ከነግቢው ከነዛፉ። እንደዛ ነው የሚሰማኝ። አባቴ በውትድርና ኤርትራ ሄደ። እነ እገሌ አገር ሊገነጥሉ መሬት ሊሸርፉ ነውና ሄደው ልክ አስገባቸው በሚል ትዕዛዝ ከኔ ከአንድ ልጁና ከሚወዳት ሚስቱ ተነጥሎ ሄደ። አቤት ቁመና፣ አቤት የትጥቅ ማማር እያለ ጎረቤቱ ሸኛ። አምሮ ሊገደል አምሮ ሊሞት አባቴ። ሕፃን ነበርኩኝ፣ ብዥ ያለ ነው ትዝታዬ። አባቴ ሄደ፣ ዘመተ ይሉታል። ስልክ የለም፣ ደብዳቤም የለም። ሄደና ጠፋ። እናቴ ታዲያ በፍጹም ንጽህና 6 ዓመት ጠበቀችው። ያውም በደጃች በእናቴ ውበት 100 ጀነራል እየሸለለ ሺህ ካድሬ እየቋመጠ ሚሊዮን አብዮት ጠባቂ ምራቁን እየዋጠ ንጽህናዋን በምን አወቅ? 6 ዓመት ሙሉ ማታ ማታ አንዲት ቀን ሳታቋርጥ ፎቶ ፊት ተንበርክካ ምን እያለች ትጸልይ እንደነበረስ እናንተ ታውቃላችሁ? የአባቴ ፎቶ አቧራ ዝር እንዳይልበት በቀን ስንት ጊዜ ተወለውለውስ እንደነበረስ? ከቤታችን ዕቃዎች ውድ የተባለው መደርደሪያ ላይ ምን ይቀመጥስ እንደነበረ? የአባቴ ፎቶ በዛ ናፍቆት በረበበበት ምስኪን እናትና ልጅ ምእመን በሆኑበት የብቸኝነት ቤተ መቅደስ ውስጥ የአባቴ ፎቶ ጽላት ነበር። አባቴ ፎቶ ጎን ተሳስቼ ደብተሬን ባስቀመጥ ሳታስደነግጠኝ ቀስ ብላ ታነሳዋለች። ቤት ለማዘጋጀት እንዳይመስላችሁ፣ አባቴ ፎቶ አጠገብ ምንም እንዳይቀመጥ እንጂ። እማማ የቃል ኪዳን ቀለበቷን ሽጣ ምን ገዛችልኝ? ለእኔ ቆንጆ ጫማና ልብስ፣ ምድሬ ትምህርት ቤት ማቲ የቀናበት የደብተር መያዣ ቦርሳ፣ ለአባቴ ፎቶ ወርቃማ የብረት ከፈፍ ያለው ባለመስታወት የፎቶ ማስቀመጫ፣ በተረፈችው የቃል ኪዳን ቀለበቷን የምትመስል አርቲፊሻል ቀለበት በእንቁ ልብና በአርቲፊሻል ቀለበት ቃል ኪዳኗን አጠረች። ከእኔ በስተቀር ይሄንን ማንም አያውቅም። ለራሷስ ምን ገዛች? ምንም። እች ናት እናቴ 6 ዓመት አባቴን ጠበቀችው። ይሄ ሊመጣ ይችላል ተብሎ እዛም እዚህ እየተባለ የሚጠበቀው አይነት ጥበቃ ሳይሆን መቼ ሄደና ብሎ ክሽች የሚሉትን አይነት የመንፈስ አብሮነት በሌሉበት ማክበር። ይሄ የመጀመሪያው ዓመት ላይ ሄደብኝ የኔ ጌታ፣ የልቤ ቁራሽ፣ የልቤ ጭላፊ እያሉ ጎረቤት እንዲያባብል ድራማ መስራት። ዓመት በጨመረ ቁጥር አሁን ተጽናናች፣ ሰው መቅረብ ጀመረች የሚባለውን አይነት መጠበቅ ሳይሆን ትናንትም ዛሬም
ዓመታት ጉልበቱን በማይሰልቡት ጥልቅ መሻት ጠበቀችው። ይህች ናት እናቴ። ስለ ኤርትራ በተወራ ቁጥር ኪሎ ስጋ ከአካሏ የተገነጠለ ጠበቀች። ከኤርትራ የመጣ ሰው በኮተቤ አለፈ ቢሏት ነጠላዋን አንጠልጥላ ኮተቤ ትገኛለች። አንዲት ኤርትራዊት ተፈናቃይ አቃቂ ኪዮስክ ከፈተች ቢባል 4 ኪሎ የተመላለሰች የሽሙን ሻይ ቅጠል ለመግዛት ደንበኛ የምትሆን ሴት ካለች እናቴ ብቻ ናት። እች ናት እማማ። እርጋቷ የኔ እማማ በእልፍ ሲሉ እልፍ ይገኛል ተረት እልፍኛቸው ውስጥ ተላላፊ እንደሚያበዙ ሴቶች አይደለችም። ማንም የቃል ኪዳን መስመሯን ያልፋል። አገር ያውቃል። ቤታችን ቤተ መቅደስ ነው። የፍቅር ጽላት በቅዱሰ ቅዱሳን እማማ ልብ ውስጥ አለ። እርጋቷ ታማኝነቷን ይነግረኛል። አይኗ ከአባቴ ፎቶ ላይ ከተነቀለ ቀጥሎ ማረፊያው እኔ ላይ ነው። ጆሮዋ ወደ ውጭ አይቀሰርም። የኔን አርቲ ቡርቲ ወሬ እንደ ወንጌል በጥሞና መስማት የነፍሷ እርካታ ነው። አባባ መጽሐፍ ቅዱስ፣ እኔ ዮሐንስ ራእይዋን ታነበኛለች። 7 ቀንድ 16 ምላስ ምንም ጆሮ የሌላቸው ልዩ ፍጥረቶች መሃል እናቴ ጆሮ ብቻ ሆና ትሰማኛለች። ጥቁር ጸጉሯ ሲዘናፈል እንደ ማር የለሰለሰ ቆዳዋ አላፊ አግዳሚውን ሲጠራ ረጋ ባለ እርምጃ እንደ ደመና ስትሳፈፍ ፈዛዛ ውበቷን አቀለጠችው ይሏታል። ጎታታ እንደ ኤሊ ስትንቀራፈፍ እድሜዋን ፈጀችው ይሏታል። በሌጣ ልባቸው ሮጠው ምናምንቴ ስለቃረሙ የፈጠኑ የመሰላቸው የመንደራችን ከንቱ ሐሜተኞች የፍቅር መስቀል ተሸክማ ዳገት የምትወጣው እናቴን ኤሊ ይሏታል። አፍ አውጥተው ኤሊ ይሏታል። የድንጋይ ልቧን እንደነሱ ቀሚስ የትም ለማንም አለመገለቡ እያበገናቸው ተቋቁሎ የሚጠብቋቸው ወታደሩ ሽሞቻቸው ያልተቋቋለች እናቴን እያዩ ማናት እቺ ቆንጆ ሲሏቸው እየበሸቁ እማምዬ 6 ዓመት ጠበቀችው አባቴ። ይሄንን ባሏ ከአስመራ ቆንጆች ጋር አሸሸገዳም እያለ ነው። እሷ እዚህ ጉልበቷን አቅፋ ትጠራሞታለች እየዋሏት ጎረቤታችን ከአስመራ ድረው ጧት አዲስ አበባ የገቡ ይመስል ለታመነ ልታመን የቆሸሸ ዲስኩራቸው ባልታመኑልንም ሰበብ ባሎቻቸውን እንዲክዱ ፍቅረኞቻቸውን እንዲቀጥፉ መንገድ እየጠረገላቸው ለውስጣቸው ግልሙትና ጥቅስ እየሆነላቸው የአስመራ ግልሙትና በአዲስ አበባ ግልሙትና መበቀል ጽድቅ ነው የተባለ ይመስል እማምዬን ባልሽ ወንድ ነው አትመኙ ይሏታል። አንድ ማለዳ በራችን ተንኳኳ። እማማ ከፈተች። ጎረቤቶቻችን አንድ የተጎሳቆለ ወታደር አስከትለው መጡና ባልሽ ሞቷል አሏት። በዚህ ወርዶ በዚያ ሂዶ መርፍ ተኩሶ ታንክ ማርኮ በጀግንነት ሞተ አሏት። ዝም ብላ ሰማቻቸው። ሰው ቀጥ ብሎ የማያይ ጨዋ ለትዳሩ ታማኝ ወታደር ሁሉ እዛና እዚህ ሲል ባልሽ ግን የአንቺን ፎቶ ከደረት ኪሱ ሳይለይ በየበረሃው ለአገሩ ሲፋለም ኖሮ ሞተ አሏት። ዝም ብላ ሰማቻቸው። አባቴ ሲሞት ከጎኑ ነበርኩ ያለ ጎስቋላ ወታደር ከአባቴ ሬሳ ኪስ ውስጥ አገኙ ያለውን ፎቶ ሰጣት። እናቴና አባቴ ጎን ለጎን ሆነው የተነሱት ጉርድ ፎቶግራፍ ነበረ። ልክ መሃላቸው ላይ በጥይት የተቦረደሰ ፎቶ እማማ እጅ ላይ እንዳለ በትከሻዋ ተንጠራርቼ ፎቶውን አየሁት። እንዴ በመርፍ ጥይት ነው እንዴ ፎቶውን የበሱት? እና አንድ ጥይት በቤተሰብ መካከል ይህን ያክል በደም ነጠብጣብ የተከበበ ሽርንቁላ ትፈጥራለች? ገረመኝ። ባለቤትሽ ደረቱ ኪስ ነበር ፎቶውን የያዘው። ከጠላት የተተኮሰ ጥይት ፎቶውን ባስቀመጠበት ኪሱ በኩል ደረቱን መታው አለ ድምፁ የሰለለው ወታደር። እማማ ፎቶውን በትኩረት አየችው። ረጅም ሰዓት ዝም ብላ አየችው። አላለቀሰችም። ፊቷ ላይ ምንም ለውጥ አልታየም። ከፎቶው ይልቅ ሽንቁሩን የምታይ መሰለ። አንዴ በረጅሙ ተነፈሰችና ፊት ለፊት መደርደሪያው ላይ የተቀመጠውን የአባባን ፎቶ ተመለከተች። አሁን ውሻ ሞተ። በከፈተ ቀዳዳ ጅብ ወንዶች
ዘለው ሊሉ አሰፈሰፉ። አይዞሽ ሰው መቼስ ዘላለም አይኖር ምናምን ብለው በማስተዛዘን ስም ወደ ቤተ መቅደሳችን ዘው ሊሉ እናቴ ማንም ለቅሶ እንዳይደርሰኝ አለች። መንደሩ ለየላት አበደላት ብሎ አወራ። እማማ የኔ መልአክ እኔንም ግራ አጋባች። አባቴ ሞቷል ወይስ አልሞተም? ቢሞትም እማማ አልሞተም ካለች አልሞተም። ቀኑ የአባባ መርዶ የመጣበት ሰኞ ነበረ። ረጋ ብላ ቁርስ ሰራችልኝ። የሚጣፍጥ ጨጨብሳ፣ ስኳሩ በዛ ካለ ሻይ ጋር። እሷ አልበላችም። በእጇ የያዘቻትን የሻይ ማንካ እየነቀነቀች በጥልቀት ታየኛለች። አይኔን እያየች ጥርግ አድርጌ በላሁ። ጉንጬን ስማኝ ወደ ትምህርት ቤት ሸኘች። ጉንጬን ያልኩት በለምድ ብዙ ወላጆች የልጆቻቸውን ጉንጭ ስማሉ እንላለን እንጂ እንደኔ እናት ከሆነ ግን ወላጆች የልጆቻቸውን ነፍስን የሚስሙት። አዎ እማምዬ ነፍሴን ስማ ነው የምትሸኘኝ። ብዙ ከሄድኩ በኋላ ወደ ቤታችን ዞር ስል አረንጓዴ ቢጃማዋን ለብሳ የበሩን ጣውላ ተደግፋ ቆማ እያየችኝ ነበረ። የደከማት ትመስላለች። እማማን እንዲህ ከሩቅ ሳያት ተመለስ እቅፍ አድርጋት ከጎኗ አትለይ ይለኛል። ሁለት ሰው ሆናለሁ። እግሬን ወደፊት እየሄደ ልቤ ወደ እማማ ወደ ኋላ ይሮጣል። አይኖቿ ብርታቶቼ ናቸው። ከኋላዬ ስትቆም እልፍ አላፍ መላእክት ከነሰይፋቸው ከነእሳት ሰረገላቸው እኔን ሊጠብቁኝ የቆሙ ይመስለኛል። በምድር ላይ ያለ የጦር ሰራዊት ከነ መሳሪያው ያጀበኝ። እናትዬ ከኋላዬ ስትቆም ሰማይ ይቀርበኛል። ደመና ባጭር የተቆረጠ ፀጉር ሲዳስሰኝ ይሰማኛል። የእዝጌር እግር ስሬ ቆምኩ ይመስለኛል። የምረግጠው ምድር በእግሮቼ ብርታት የሚናጥ ድንጋዮች የሚፈነካከሉ ይመስለኛል። የእማማ እይታ ጥሩር ከለበስኩት ማንንም አልፈራም። ተራራዎች ምንድን ናቸው? በእግሬ እንደማንከባለለው የጨርቅ ኳስ ናቸው። ጨብጨብሳ በበላም ባልበላም በጠረኗ ሻመት እኖራለሁ። በፈገግታዋ ዘላለም። እማምዬ ፍቅር ጥግ፣ የእናትነት አልፋና ኦሜጋዬ። እናንተ ሴት እናት ናት ሴት እህት ናት የምትሉ በደፈናው ሃይማኖተኛ ሁሉ መነኩሴ ነው እያላችሁ ነውና ይቅር ይበላችሁ። ሴትነት እናትነት አይደለም። ሴት ከውስጧ የወጣ ገዳም ውስጥ ስትመነን እናት ትሆናለች። ሴት ልጅ የሚባል መስቀል ተሸክማ የህይወትን ቀራንዮ ስትወጣ እናት ትባላለች። ሴት ልጅ የራሷን ዘመን ቅርቤ ብላ የልጆቿን ዘመን መስቀል ላይ በፍቅር ስትሸነክር ወደ እናትነት ከፍታ ታርጋለች። እማማን ዞር ያየኋት። የምትወደው ባሏ መርዶ ቅድም የሰማች ሴት በር ላይ ቆማለች። አይገርምም? እናት የላት፣ አባት የላትም፣ ዘመድ የላትም። እኔ ብቻ ነኝ ያለኋት። የማላውቀው ስሜት ወረረኝ። በአንድ ጊዜ ጀግና አንፈሪም ሆንኩኝ። እኩል ማንም የላትም እና እኔ ያለሁላት የሚሉ ሐሳቦች ተጋጩብኝ። ትምህርት ቤት እስከምደርስ እንባዬ ጉንጮቹ ላይ እየፈሰሰ እንዲህ እያልኩ ለብቻዬ አነበንብ ነበረ። ሳድግ ለእማማ አዲስ አበባ ሱቆች ውስጥ ያሉትን ቀሚሶች ሁሉ እገዛላታለሁ። ፒያሳ ወርቅ ቤቶች ውስጥ የተደረደሩትን ያልተደረደሩትን የወርቅ ቀለበቶች፣ ሀብሎች፣ ጉትቻዎች ሁሉንም ለእማማ እየገዛላታለሁ። ለእናትዬ ትልቅ ቤት እገዛላታለሁ። ትልቅ ግቢ እገዛላታለሁ። ባለ ሚሊዮን ፎቅ ጫፉ ጨረቃን የሚነካ ህንፃ እገዛላታለሁ። በመጨረሻ መስኮት ብቅ ብላ የአባቴን ፎቶ ከነወርቃማ ፍሬሙ ጨረቃ ላይ ታስቀምጠዋለች፣ ማንም እንዳይደርስበት። ሳድግ ለእማምዬ ሰፈራችንን 4 ኪሎ እንዳለ እገዛላታለሁ። ከነ ሐውልቱ፣ ከነ ዩኒቨርሲቲው፣ ከነ ቤተ መንግስቱ። ሳድግ ለእማማ ለእኔ ደግ፣ ለእኔ ሩህሩህ አዲስ አበባን እገዛላታለሁ። ሳድግ ለእኔ ትሁት፣ ለእኔ ቃል ኪዳን አክባሪ ኢትዮጵያን እገዛላታለሁ። ከነ ህዝቡ፣ ከነ ሃይማኖቱ፣ ከነ ቤተ ክርስቲያኑ፣ ከነ መስጊዱ እገዛላታለሁ። ሳድግ ኢትዮጵያን ከነ ተራራው፣ ከነ ራስ ዳሽኑ፣ ከነ ሸለቆ፣ ከነ ጫካው፣ ከነ ዋልያ ጭላዳው፣ ከነ ዋሹ፣ ከነ ጫሙና አብያታው፣ ከነ ሰፉ መሩ፣ ከነ ላሊበላው፣ ከነ ፋሲለደሱ፣ ከነ ጣናው፣ ከነ አባዩ፣ ከነ አክሱሙ እገዛላታለሁ። አሁን እገዛላታለሁ።
አልፈልግም የኔም ቦቀቅላ ይህ ሁሉ ምን ያደርግልኛል ብትልም አልሰማትም፣ እገዛላታለሁ። ሳድግ ትልቁ የልቧ ስባሪ፣ የነፍሷ ቀንዲል፣ የፍቅሯ በር፣ የነማይለኝታ እንደ ቀልድ የወደቀባት ምድር ኤርትራን እገዛላታለሁ ለእማምዬ።